ሰላም ጤና ይስጥልኝ። ዛሬ በእስራኤልና በኢራን መካከል ስላለው እጅግ ውስብስብ ጦርነትና እስራኤል በቀጠናው የተከተለችው ስላለ አዲስ ወታደራዊ ስትራቴጂ የሚተነተን ወቅታዊ ዘገባ ይዘንላችሁ ቀርበናል። የእስራኤል የማያቋርጥ የኢራን ጦርነት በወታደራዊ ኃይል ብቻ ለማሸነፍ አስቸጋሪ ሊሆን ይችላል በሚል ርዕስ የቀረበውን ዝርዝር መረጃ አብረን እንከታተል። የእስራኤል የማያቋርጥ የኢራን ጦርነት በወታደራዊ ኃይል ብቻ ለማሸነፍ አስቸጋሪ ሊሆን ይችላል በሚል ርዕስ የቀረበውን ዝርዝር መረጃ አብረን እንከታተል። ከቴል አቪቭ ወደ ኢየሩሳሌም በሚወስደው አውራ ጎዳና ላይ የአሜሪካ ባንዲራዎች አሁን ከእስራኤል ባንዲራዎች ጎን ለጎን ተሰቅለዋል። ይህም አሜሪካን ኢራንን በመዋጋት ረገድ ላሳየችው ተሳትፎ የተሰጠ ሕዝብ ምስጋና ምልክት ነው። ይህ ጦርነት ከመጀመሩ ከ4 ወራት በፊት ከስልጣን የለቀቁት የቀድሞው የእስራኤል ብሔራዊ ደህንነት አማካሪ ጻኪ ሐኔግቢ ቀደም ሲል የአሜሪካ አስተዳደሮችን የምንለምነው ከኢራን የሚመጣውን ተአማኝ ወታደራዊ ስጋት እንዲገነዘቡልን ብቻ ነበር ብለዋል። እውነታው ግን እስራኤልም ሆነች አሜሪካ የኢራንን አቅም ለማዳከም ቀን ከሌሊት እየሰሩ መሆናቸው ከኔ እጅግ ከፍተኛ ምኞት በላይ ነው። አሜሪካ በኢራን ላይ በጋራ ጦርነት ለመክፈት የወሰነችው ውሳኔ እስራኤል የድሮ ጠላቷን በአዲስ መንገድ እንድታጠቃ እድሎችን ከፍቶላታል። እዚህ ያሉት ባለስልጣናት እንደ የአቅማቸው ከነርሱ የአሜሪካ አጋሮች ጋር ኢላማዎችን ስለመከፋፈል ይናገራሉ። ነገር ግን ይህ ጦርነት እስካሁን ድረስ የእስራኤልን ቀጣናዊ ግጭቶች የሀገሪቱ ጠቅላይ ሚኒስትር በጠቆሙት መንገድ አልፈታም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የሚደረገውን የጋራ ጥቃት ስለማጠናቀቅ በሚናገሩበት ወቅት የእስራኤል ኃይሎች አሁንም በጋዛና በሱሪያ ግዛቶች ይዘው ይገኛሉ። በተጨማሪም ከመከላከያ ሚኒስትራቸው በደቡብ ሊባኖስ የሚገኘውን ሰፊ ቦታ በኢራን አጋር በሆነው ሂዝቦላ ላይ ከመከላከያ ቀጠና በፈር ዞን እንዲይዙ አዲስ መመሪያ ተሰጥቷቸዋል። በዚህ አዲስ የደህንነት ቀጠና ውስጥ የሚኖሩ ወደ 600 እዚህ የሚጠጉ ሰዎች እስራኤል ሰሜናዊ ማህበረሰቦቿ ከሂዝቦላ ጥቃት ነፃ መሆናቸውን እስካላረጋገጠች ድረስ ወደ ቤታቸው እንደማይመለሱ ተነግሯቸዋል። ሚስተር ካትስ እስራኤል ኃይሎች በጋዛ ያሉ ማህበረሰቦች እንዳፈራረሱት ሁሉ በድንበር አቅራቢያ ባሉ የሊባኖስ መንደሮች ውስጥ ያሉ ቤቶች በሙሉ እንዲወደሙ አዘዋል። ጻኪ ሐኔግቢ ዋሽንግተን በኢራን ላይ የሚደረገውን ወታደራዊ እርምጃ እንድታስቆም ብታስገድድ እንኳ እስራኤል እንደ ሂዝቦላ ካሉ ክልላዊ ጠላቶቿ ጋር የምታደርገውን ቀጥተኛ ግጭት ትቀጥላለች ብለዋል። ሐኔግቢ ዶናልድ ትራምፕ ከኒውክሊየር አቅም ጋር የተያዙ ተጨማሪ የኢራን ኢላማዎች የሉም በሚል ውሳኔ ሊያሳልፉ ይችላሉ፣ እናም የተኩስ አቁም ሊፈልጉ ይችላሉ። እሳቸው የሚያደርጉት ማንኛውንም ነገር እንቀበላለን፣ ነገር ግን በሊባኖስ ወደፊት እንገፋለን፣ ማድረጋችንን እንቀጥላለን፣ አሜሪካም እንደማትለን አይመስለኝም። እንደ ሊባኖስ ጤና ሚኒስቴር መረጃ እስራኤል የቅድመቱ ዘመቻ ከጀመረች ወዲህ በሊባኖስ ከ1020 በላይ ሰዎች ተገድለዋል። የኢራን መንግስት በኩሉ በኢራን ላይ ጦርነት ከጀመረ ወዲህ በአሜሪካና በእስራኤል ጥቃቶች ወደ 2000 የሚጠጉ ሰዎች መገደላቸውን ገልጸዋል። የእስራኤል ወታደራዊ ስትራቴጂ ከጥቅምት 7 2016 የሐማስ ጥቃት በኋላ ጠላቶቿን አልፎ በሚደረጉ ዘመቻዎች ከመቆጣጠር ፖሊሲ ወደ ቅድመ ጥቃት መከላከል ተቀይሯል። ይህ ለውጥ እስራኤልን ከኢራን ጋር ወደ ቀጥተኛ ፍጥጫ ከመሳቡ በላይ በጋዛ፣ ሶሪያና ሊባኖስ ከመከላከያ ቀጠናዎች የሚባሉትን መፍጠር አስከትሎታል። እነዚህ እስራኤል ለደህንነት ሲል ከጎረቤቶቿ የነጠቀቻቸው ሰፊ ግዛቶች ናቸው። ይህም ወታደራዊ ኃይልን ወደ ዘላለም ሰላም ለመለወጥ በተደጋጋሚ የታየው ውጤት ነው። ባለፈው ማክሰኞ የአይሁድ የፋሲካ በዓል ከመከበሩ ጥቂት በፊት ጠቅላይ ሚኒስትር ነታንያሁ እስራኤል በቴህራን አገዛዝ 10 መቅሰፍቶችን አውርዳለች ብለዋል። ይህም ከድንበራችን ባሻገር በጋዛ፣ ሶሪያና ሊባኖስ ጥልቅ የሆኑ የደህንነት ከበቶችን መመስረትን ይጨምራል። በዩናይትድ ኪንግደም የሮያል ዩናይትድ ሰርቪስስ ኢንስቲትዩት የመካከላዊ ምስራቅ ስትራቴጂ ባለሙያ ቡርኩ ኦትሴሊክ የመከላከያ ቀጠና አቀራረብ ለእስራኤል ተለዋጭነትና ጊዜን የሚገዛላት የተዋስትና ፖሊሲ ይታያል ብለዋል። ይህ ከጥቅምት 7 ታጣሚ ጦርነት በኋላ በእስራኤል የደህንነት ዶክትሪን ላይ ከመታው በባለ ለውጥ ጋር የተያያዘ ነው። ነገር ግን በዚህ አቀራረብ ዓላማ ውስጥ በእስራኤል ያሉ ፖለቲካ ክፍተቶች እንዳሉ ትናገራለች። አንዳንዶች የመከላከያ ቀጠናዎች ውለው አድረው ወደ ቋሚ ወረራ ወይም ወደ እስራኤል ድንበር ማስፋፋት ያመራሉ ብለው ያስባሉ። ይህም በጥምረ ቀኝ ዘመዶች ለረጅም ጊዜ ሲደገፍ የነበረ የአይዲዮሎጂካል ምልክት ነው። የተለዩ ፕራክቲካል ድምጾች ግን አሁን በሊባኖስ፣ ጋዛና ሱሪያ ያለው በደህንነት ላይ የተመረዘዘ አቀራረብ ነው፣ እስራኤል ደህንነቷ ሲጠበቅ ሊወደድ የሚችል ሲሉ ይከራከራሉ።
ባለፉት 2 ዓመታትና አካባቢ ቤንጃሚን ኔታንያሁ ሀገራቸውን ከኢራንና በቀጠናው ያሉ አጋሮቿ ጋር ወደማያቋርጥ ግጭት መርተዋል። በየአንዳንዱ ጊዜም ቀጣዩ ጦርነት የእስራኤልን ደህንነት እንደሚመልስና ጠላቶቿን እንደሚያሸንፍ ቃል ገብተዋል። ከ9 ወራት በፊት እስራኤል በኢራን ላይ ካደረገችው የመጨረሻ ጦርነት በኋላ ኔታንያሁ ለሕዝባቸው ሲናገሩ ለዘመናት የሚቆይ ታሪካዊ ድል ተቀዳጅተናል፣ ከኢራን የኒውክሌር ጦርነትና የባሊስቲክ ሚሳይሎች የሚመጣውን የህልውና ስጋት አስወግደናል ብለዋል። የየአንዳንዱ አዲስ ግጭት የሚከተለው ድል አዋጅ ቢኖርም ለብዙ እስራኤላውያን እውነታው ግን አዲስ የማያቋርጥ ጦርነት ነው። የእስራኤል ፖለቲካ ተንታኝ የሆኑት ዳልሂያ ሽንድሊን ሂዝቦላን፣ ሐማስን እና ኢራንን ማጥፋት የሚሉት ትላልቅ ቃል ኪዳኖች እየተፈጸሙ አይደለም ብለዋል። በተጨማሪም ኔታንያሁ በኢራን ላይ የሚደረገውን የጦርነት ለእስራኤል አዲስ ቀጠናዊ ጥንብሽት የሚፈጥር በሚል ቃል ኪዳናቸው አልሳካም። ይህም አረብ ሀገራትን አሁን ወይም ወደፊት የእስራኤል አጋሮቻቸውን የሚሆኑን እንኳን ያከተ ለስጋት ዳርጋቸዋል። ሽንድሊን እንደሚሉት ይህ ጥንብሽት በፍጹም አይካሄድም ስለምትችለው የእስራኤል አሰራር ማይመኛ ነው። እስራኤል ግዛቶቹን የሚነጥል የማይገመት ጦርነት ወዳጅ ተዋጊ ናት ብላ ነው እየተታየ ያለችው። እስራኤል በኢራንና በሊባኖስ ላይ የምትፈጽመው ጥቃት እንዲሁም ወደ ጋዛ፣ ሊባኖስና ሶሪያ ያደረገችው ማስፋፋት እስራኤል ለኢራን ስጋት ጥሩ አጋር ሳትሆን አደገኛ አጋር ናት በሚል ከፍተኛ ስጋት እየፈጠረ ነው። የእስራኤል ደህንነት ለቤንጃሚን ኔታንያሁ በስልጣናቸው ዘመን ሁሉ የፖለቲካ መፍከራቸው ነበር። በኢራን ጦርነት መጀመሪያ ላይ እስራኤል መካከላዊ ምስራቅን ያንብባለች ብለዋል። ነገር ግን ጦርነቱ ተጀምሮ ከ1 ወር በላይ ቢቆጥርም ቴህራን ውስጥ ያለው አገዛዝ እስካሁን ድረስ በስልጣን ላይ ይገኛል። እስካሁንም ወደ እስራኤል ሚሳይሎችን እየተኮሰረ ነው። እስካሁንም ከፍተኛ ጥረት ያለው የዩራኒየም ቀጥጋዴ በእጁ ይገኛል። ባለሙያዎች እንደሚሉት ይህ በጭፍን ወደ ደርዘን የሚያደርጉ የኒውክሌር ቦምቦችን ለመስራት እንደሚያስችል ገልጸዋል። በእስራኤል ዲሞክራሲ ኢንስቲትዩት በተደረገ የህዝብ አስተያየት ጥናት መጀመሪያ ላይ ለአይሁድ እስራኤላውያን ለጦርነት ያላቸው ድጋፍ ከ90% በላይ እንደተገመተ ተነግሯል። ከዛም ሰዓት ድጋፍ በ20 ነጥብ የሚያክል ቀንሶ እንኳን ጠቅላይ ሚኒስትሩ እስካሁንም ለጦርነቱ የአብዛኛው ህዝብ ድጋፍ አላቸው። ነገር ግን ጥናቶች የሚያሳዩት በሚቀጥለው ምርጫ ለእሳቸውና ለፓርቲያቸው ያለው ድጋፍ ምንም ማሻሻል እንደማላሳየ ነው። ዳልሂያ ሽንድሊን ችግሩ የማንኛውም የፖለቲካ ተዋጊ መሪ ፍጹም የተለየ ነገር እንደማለቱ አይደለም። ዲፕሎማሲን ማራመድ፣ በቀጠናው ያሉ ሀገራትን ማጠናከር፣ ከአረብ ሀገራት ጋር ቅርበት ለቅ መስራት፣ የፍልስጤን ማንሳታትን መፍታት ብላም ይህን የሚመሰርት ማንም እንደሌለ ተናግራለች። ጻቂ ሃኔግቢ አሜሪካ ከኢራን ጋር መደራደር ብትችልም የእስራኤል ብቸኛው አማራጭ ወታደራዊ እርምጃ መሆኑን ጠቁመዋል። ከኢራን ጋር ስለምንም ነገር ስምምነት ላይ መድረስ አንችልም፣ ምክንያቱም እነርሱ የህልውናችንን እንኳን አያውቁም። እኛ የምንገናኘው በሚሳይሎች ወይም በእነርሱ የሚያደርጉትና በእኛ የምናደርገው ብቻ ነው። እስራኤል ቀደም ሲል በሊባኖስና በጋዛ ተኩስ አቁም ስምምነት ብታደርግም በሁለቱም ሀገራት የመረጡ ኢላማዎችን መምታት ቀጥላለች። ሂዝቦላ ባለፈው ወር ከኢራን ጎን ሆኖ ጦርነቱን ለመከላወል የወሰነው ውሳኔ እስራኤል ወደ ሙሉ ግጭት እንድትመለስ አድርጋታል። በሌላ በኩል ጋዛ ግን በጥርጣሬ ውስጥ ትገኛለች። ወደ መረጋጋትና ማለስ መግባቷ የሚያድገው ጉዞ ሐማስ እንዴትና መቼ ትጥቅ መፍታት እንዳለበት እንዲሁም የእስራኤል ኃይሎች መቼ መውጣት እንዳለባቸው በሚደረጉ ግግር ውስጥ ተዘግቷል። በብዙ ግንባሮች የወታደራዊ መገኘት፣ በኢራን ውስጥ ያለው ከፍተኛ ጦርነት እንዲሁም በተያዘው የዌስት ባንክ የሚጨምረው ዓመት ጋር ተደምሮ በእስራኤል ሕዝብ ላይ ጉዳት እያደረሰ ነው። የሀገሪቱ የግዴታ ውታነት ብዙ የእስራኤል ቤተሰቦችን ለቀጣይ ጦርነት አደጋ በተክተኝ ተዝጋርቶ እንደናደገው ነው። እንዲሁም የሰፋው የወታደራዊ እንቅስቃሴ 100 ሺዎች የሚጠጉ ተተባቂ ወታደሮችን ለጥሪ ዝግጁ እንዲሆኑ አድርጓቸዋል። አንዳንዶች ከ2016 የሐማስ ጥቃት በኋላ 5 እና ከዛ በላይ ዙር ያገለገሉ ሲሆኑ አንዳንዶች ደግሞ ዳግም ለማገልገል እምቢታ እያሳዩ መሆናቸውን የሚገልጹ ዘገባዎች አሉ። የመከላከያ በጀት አሁን ከ45 ሚሊዮን ዶላር በላይ ከፍ ብሏል። በእስራኤላውያን መካከል ለማያልቅ ጦርነት ያለው ፍላጎት አለ ብቻ ነው። ነገር ግን ለህልውና ስጋት ለሚታዩ ግጭቶች መፍትሄ እስካልተገኘ ድረስ የእስራኤል የመከላከያ ፖሊሲዎች ገንዘብን፣ ሰውን እና ጦርነትን መጠየቃቸውን ይቀጥላሉ። በኢራን የተከፈተው ጦርነት ለእስራኤል የህልውና ስጋቶቿን መፍታት እንደ ዕድል ታይቶ ነበር። ነገር ግን ከእስራኤል ሌሎች ጦርነቶች የተገኙት ትምህርቶች ወታደራዊ ኃይል ብቻውን አለመብቃትን ያሳያሉ።